በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር የአባታችን የጌታም የኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንዴት ዋላችሁ? የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በያላችሁበት ሰላምና ጸጋ ይብዛላችሁ። እንዴት አላችሁ ተወዳጆች? ደህና ናችሁ ሆይ? ዛሬ ከዝማሬ በተለየ ስለ ዝማሬዎች ልናወራ የተለያዩ ሐሳቦችን ይዤላችሁ መጥቻለሁ። ከኔ ጋራ እስከዚህ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም አሳስባችኋለሁ። እንግዲህ ከ2 እና ከ3 ዓመት በፊት እንዲህ አይነት ፕሮግራሞችን ሰራላችሁ ነበር። መዝሙርን በተመለከተ ስለ ዜማና ስለ ዜማ መሳሪያ፣ ስለ ድምፅ አወጣጥ፣ ስለ ግጥም አሰራር፣ ስለ ዜማ አሰራር፣ በዝማሬና በመዝሙር ጉዳይ በተያያዘ ብዙ ፕሮግራሞች እንደሰራሁላችሁ ታስታውሳላችሁ። በወቅቱ የውዳሴ ሚዲያ የዩቲዩብ ቻናል በተለያዩ ምክንያቶች ሲታገድና ብዙ ሁኔታዎች ሲገጥሙት እነዛን የተሰሩ ብዙ የተለፋባቸውን ብዙ የጠቀሙ ብዙ ያገለገሉ ቀረጻዎችን እንደገና እንዳወረድኳቸውና ከኔም ከሞባይል ላይ በመጥፋታቸው ምክንያት እንደገና ሳላበዛው አጠር ባለ ሁኔታ አንዳንድ ነገሮችን ምክር ሀሳቦችን ልሰጣችሁ መጥቻለሁ። በተለይ ደግሞ ለምትዘምሩ፣ በተለይ ደግሞ ዜማ ለምትሰሩ፣ በተለይ ደግሞ በሰንበት ትምህርት ቤት አገልግሎት በመዝሙር ክፍል ለምታገለግሉ፣ በአጠቃላይ ስለ መዝሙር እውቀታችሁ ከፍ እንዲል የምትፈልጉ ሰዎች ይህንን ፕሮግራም ብትከታተሉ ብታደምጡ ሁል ጊዜ ታተርፋላችሁ ብዬ ስለማምን ፕሮግራም ይዤላችሁ ልመጣ ተገድጃለሁ ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም አሳስባችኋለሁ ማለት ነው። ዛሬ ለመጀመሪያ ጊዜ ይህንን ፕሮግራም ይዤ ስመጣ በእርግጥ ከዚህ በፊት የሰራሁት ቢሆን አንዳንዶቻችሁ ከዩቲዩብ ቻናል ላይ አውርዳችሁት እጃችሁ ላይ እንዳለ አውቃለሁ። ነገር ግን እንደገና ደግሞ ቢሰራና ብዙዎችን ቢጠቅም ብዬ ስላሰብኩኝ ነው የመጣሁት። ስለ ዜማዎቻችን እንድናወራ እፈልጋለሁ እና ዛሬ አንድ ነገር እናንተ ላስይዛችሁ መጣሁ። እንግዲህ ስለ ዜማዎቻችን ስናወራ እኛ ኢትዮጵያውያን በተለይ ደግሞ ኦርቶዶክሳውያን በአውደ ምሕረት ላይም ሆነ በስቱዲዮ በበዓላት ዝማሬዎች ላይም የምንዘምራቸው ዝማሬዎች ዜማዎቻቸው ልናውቅ ይገባል ብዬ አስባለሁ። እንግዲህ በየአውደ ምሕረቱ የምንዘምር ኦርቶዶክሳዊ በሆነ መንገድ የምንገልጣቸው ለዓለም የምናሳያቸው ትርኢቶች እንዳሉ ሁሉ ደግሞ የምንዘምራቸው ደግሞ ዝማሬዎች አሉ። በአውደ ምሕረት ላይ እንዘምራለን፣ በሰንበት ትምህርት ቤት እንዘምራለን፣ በተለያዩ ሁኔታዎች ዝማሬዎችን እንዘምራለን እና ይህንን ፕሮግራም ለመስራት አሁን እንደ አዲስ ስነሳሳ ብዙ ጊዜ ቤተክርስቲያን ሄድና የሰንበት ትምህርት ቤት መዘምራን መዝሙር ሲያቀርቡ አያለሁኝና መዝሙር መምረጣቸውን ነው የሚያስታውሉት። ግን ደግሞ ሲቸገሩ ያለው ጉሮሯቸው ላይ የሆነ ነገር ሲከብዳቸው ያለው ይህ የሆነበት ምክንያት ምርጫቸው የቅኝት አመራረጣቸው ልክ ስላልሆነ ነው ብዬ አሰብኩኝ። እና ብዙ ዘማሪያን የሰንበት ትምህርት ቤት መዘምራን ዲያቆናት ብቻ የቤተክርስቲያን አገልግሎት የምታገለግሉ ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ህፃናትም ካላችሁ ይህንን ፕሮግራም ብትከታተሉት ታተርፋላችሁ ብዬ አስባለሁ። እኛ ኢትዮጵያውያን በተለይ ደግሞ ኦርቶዶክሳውያን የምንዘምርበት የዜማ አይነት የቅኝት አይነት እንግዲህ ከውጭዎቹ ከፈረንጆቹ ይለያያል ማለት። እኛ 5ቱን ኪዎች ብቻ ነው የምንነካው። ዶሬ ሚ ሶላ የሚሉትን ብቻ 5ቱን ብቻ ነው እኛ የምንጠቀመው። የውጭዎቹ ዶሬ ሚ ፋ ሶላ ሲዶ 7 ይጠቀማሉ። ያው ዶ የተመለሰው ሁል ጊዜም ዜማዎች እንደዚህ ሲቃኙ ተመልሰን የጀመርንበት ክር ላይ መንካት የግድ ስለሚለን ነው። ስለዚህ ፈረንጆቹ ወይም የውጭዎቹ ቅድም ያልኳችሁ ስኬላቸው ዲያቶኒክ ስኬል ነው፣ የኛ ደግሞ ፔንታቶኒክ ስኬል ነው። እኛ 5ቱን ስንነካ ዶ ሬ ሚ ሶላ ዶ፣ እደግመዋለሁ፣ ዶ ሬ ሚ ሶላ ዶ፣ 5ቱን ብቻ ነው የምንነካው ማለት ነው። ይሄም 5ቱን ብቻ በመጠቀማችን ፔንታቶኒክ ስኬል ይጠቀማሉ ኢትዮጵያውያን ወይም ደግሞ እንጠቀማለን ብለን እናምናለን። የውጭዎቹ ፈረንጆቹ ደግሞ 7 ክር ይጠቀማሉ።
ቅድም እንዳልኳችሁ ዶ ሬ ሚ ፋ ሶል ላ ሲ ዶ። ብዙ ጊዜ በዓለማዊ ሙዚቃ ላይ የሚጫወቱ ጊታር ይዘው ካያችኋቸው ሲጫወቱ ክሩ 7 አንዳንድ ጊዜ ጆሮአችን ስንሰማ እኛ የሚከብደን የሚመስለን እነሱ ደግሞ ከኛ ከኢትዮጵያን እንለይበታለን ብለው የሚጠቀሙት ያጫዋት ስታይል ነው ማለት ነው። ብዙ ጊዜ አንዳንድ ጊዜ በዓለማዊ ነገር ሰምታችኋቸው ከሆነ አንዳንድ ሰዎች አሉ በሙዚቃው ላይ የምታውቋቸው ይሄ የውጭውን ዘፈን ይመስላል የኢትዮጵያን እኮ አይመስልም የምንለው በእነዚህ በሁለት ክሮች ምክንያት ነው። እኛ ግን እስካሁን ድረስ ኦርቶዶክሳውያን ዘማሪያንም ሆኑ በግጥም ዜማ የሚያገለግሉ መዝሙሮቻችን በአጠቃላይ ማለት ነው ከዚህ ከ5ቱ ክሮች የወጡ አይደሉም። ይህም በማድረጋችን ነው እንግዲህ የእኛ ስኬላችን ፔንታቶኒክ ስኬል፣ የእነሱ ደግሞ ዲያቶኒክ የሚባለው። የእነሱ 7 ክር የእኛ ደግሞ 5 ክር። አሁን ይሄ የሚለየው በምንድን ነው? ይሄ የሚታወቀው በምንድን ነው? በጣም ቀላል ነው፣ አይከብድም። ሁል ጊዜ በምታደርጉት ጥናትና ልምምድ የሚገኝ በጣም ቀላል ነገር ነው። በእርግጥ ይሄን ስላችሁ እነሱ 7 ስለተጠቀሙ እኛ ደግሞ 5 ስለሆነ የምንጠቀመው የኛ የዜማ ስኬላችን ጠባብ ነው፣ የነሱ ደግሞ ሰፊ ነው እያልኳችሁ አይደለም። የቤተ ክርስቲያን የውስጡ ዜማችን ቅኔ ማህሌት ላይ የምንሰማው ማህሌቱ፣ ሰዓታቱ፣ ኪዳኑ፣ ቅዳሴው ባህር ነው። ዜማው በጣም ጥልቅ ነው። ዜማው በጣም ሰፊ ነው፣ አይደረስበትም። ኪቦርድ ይሄ ክሮማቲክ ስኬል ብለው እነሱ የሚያስቀምጡት 12ቱ ስኬሎች ያንን አያገኙትም። እጅግ በጣም ምጡቅ ነው የነሱ ኪቦርድ። የኛን ቅዳሴ በኪቦርድ ላገኘው ቢል አያገኘውም። የኛን ሰዓታት በኪቦርድ ላገኝ ቢል አያገኘውም። የኛን ማህሌት የነሱ ኪቦርድ አያገኘውም። በጣም ምጡቅ፣ በጣም ሰፊ፣ የማይደረስበት ገና በዝማሬ ያልነካ ነው። ነገር ግን እንደ እድልም እንዳጋጣሚም ሆኖ እኛ የኦርቶዶክስ ዘማሪያን የምንጠቀመው ሀገራዊ ዜማ በምንለው በ5ቱ ክሮች ብቻ ስለሆነ እየዘመርን የመጣ ነው። ጠልቀን ወደ ውስጠኛው አገልግሎት ዜማዎች ስላልገባን የኛ የምንዘምረው አጭር ወይም ደግሞ ስፔሱ ቀላል የሆነ ጠባብ የሆነ ሊመስለን ይችላል። ስላልገባንበትና ገና ስላልሞከርነው ነው ለማለት ያክል ነው። እንግዲህ ይህን ነገር ቅድም ያልኳችሁን ነገር እንግዲህ ይህንን ነገር ወደ ማወቁና ዛሬ የመጣሁበት ዋና ምክንያት እነዚህን ነገሮች ወደ ማወቁና ወደ መረዳቱ ራሳችሁን እንድታሳድጉ ስለሆነ ሐሳብ ይዤ የመጣሁት። በቅድሚያ ልታውቁ የሚገባው ነገር በጣም አጭሩና ግልጽ የሆነውን ነገር ነው። አንድ አማርኛ ማንበብ የሚፈልግ ማንበብና መጻፍ የሚፈልግ አንድ ሰው ወይም ደግሞ አንድ ሕፃን ተማሪ ትምህርት ቤት ገብቶ ሃሁ ሂ ሃ ሄ ህ ሆ እያለ እንደሚማረው እስከ ፐ ድረስ እነዚህን ካወቀ በኋላ እርስ በርስ ቃላቶቹን እየገጣጠመ አበበ፣ ባጫ፣ ከበደ፣ ገብሬ እያለ ስሞችን እየጠራ እየገጣጠመ ቃላት ይሰራል። አረፍተ ነገር እየሰራ ጽሑፎችን እንደሚጽፍ በዛ በቋንቋው እንደሚዳብር ሁሉ በቁጥርም ደግሞ ስንሄድ ቁጥሮችን በመጀመሪያ አውቀን ነው የምንደምረው፣ የምንቀንሰው፣ የምናባዛው፣ የምናካፍለው። 1 2 3 4 የምንላቸውም የግዕዝም ቁጥር አል ነው፣ የአረብኛውንም ቁጥር አልን። እነዛን ስናውቅ ነው መቀነስ፣ መደመር፣ ማባዛት፣ ማካፈል የምንችለው። በእንግሊዝኛውም ከሄድን ABCD ብለን ነው እነዚህን ካወቅን በኋላ ለመጻፍ እና ለማንበብ ወደ መቻሉ የምንደርሰው። በመጀመሪያ የሚቀመጥልንን መጀመሪያ ሀሁ አቦጊዳውን ABCD የምንለውን 1 2 3 የምንላቸውን ቁጥሮች ካወቅን በኋላ ነው። አያችሁ፣ በዜማውም ጋር ያለው እንደዚህ ነው። ተመሳሳይ ነገር ነው። በጣም ቀላል ግልጽ የሆነ ለማወቅ ከፈለግን እጅግ በጣም ደስ የሚያሰኝ አካሄድ ነው ያለው። ምንድነው እንግዲህ ይህንን ነገር ያስቀመጡልን እኛ ኢትዮጵያውያኖች የቀመርነውና ያስቀመጥነው እንዳልሆነ ልብ ይሏል። የኛ የኢትዮጵያውያንን የዜማ ከዚህ በኋላ ምንድነው የሚለው ከዚህ በኋላ እንዲህ አይነት ፕሮግራሞች ተደጋጋሚ ወደ እናንተ ስለማደርስ በደንብ ትረዱኛላችሁ ብዬ
አስባለሁ። ዛሬ ግን ይዤ የመጣሁት ክሮማቲክ ስኬል ስለሚባለው ፈረንጆቹ ሰፍተው ቆጥረው ወዳስቀመጡልንና አሁን ዝማሬዎቻችን እየነጎዱ ወይም ደግሞ እየሄዱ ወዳሉበት አካሄድ እነግራችኋለሁ። አሁን ላይ የኛ ዝማሬ እየተሰሩና እየተዘጋጁ ያሉበትን አካሄድ እጠቁማችኋለሁ። እንግዲህ ስለ ዜማ በመጀመሪያ ለማወቅ ስንፈልግ በመጀመሪያ ልናውቅ የሚገባው ክሮማቲክ ስኬል የሚባለው ነው። ብዙ ጊዜ ስቱዲዮ አካባቢ ስትሄዱ ምንድነው የስቱዲዮ ባለሙያ ከፊት ለፊቱ አስቀምጦ የምታዩት ኪቦርድ የሚባለው ነው። አዎ በኪቦርድ አንዘምርም፣ በኪቦርድ ምንም አይነት መዝሙሮች ሰርተን ለአድማጭ ለምዕመናን አናደርስም። ግን ሁሉም ስቱዲዮ ስትሄዱ ለስራቸው ያመቻቸው ዘንድ ገባችሁ፣ ለአካሄዳቸው ይረዳቸው ዘንድ ሁሉም የስቱዲዮ ባለሙያዎች ከጠረጴዛቸው ፊት ለፊት ላይ ኪቦርድ አስቀምጠው ሰፊም ኪቦርድ ሆነ ያውኑ አገልግሎቱ፣ ጠባብም ሆነ ያውኑ አገልግሎቱ። እንግዲህ ሙዚቀኞቹ ራሱ የሚጠቀሙትና የሚሰሩበት በራሱ ነው። እኛ ኦርቶዶክሳውያን ዘማሪያን የስቱዲዮ ባለሙያዎች ጋራ ይህ ኪቦርድ ስቱዲዮአቸው ሊቀመጥ ያለበት ዋናው ምክንያት ምንድን ነው? ዘማሪያን ስትሄዱ ድንገት እንዴ ኪቦርድ አለ እንዴ? ዋናው ምንድን ነው? ለምንድን ነው እዛ ጋር የሆነው? በመጀመሪያ አካባቢ እንግዲህ ማህሙድ ስቱዲዮ የሚባል ነበረ፣ ምትኩ የሚባል ስቱዲዮ ነበረ፣ ያሬድ ከዛ በኋላ አሁንም ያለው ነው፣ ረጅም ጊዜ የሰራው ነው። ሁሉም ስቱዲዮዎች ጋር ስትሄዱ ኪቦርዱ ከጠረጴዛው ላይ ግጥም ብሎ ሲያወጥ ዘማሪው ድንግጥ ይላል። አያችሁ፣ እሱ ዋና የሚጠቅመው ይሄ ሜዥር ልኬት፣ በየትኛው ነው ይሄ ሰውዬ ቢዘምር፣ እቺ ሴት ብትዘምር፣ ይሄ ዘማሪ ቢዘምር፣ እገሊት ብትዘምር የቱ ጋር ነው የእሱ አቅም ያለው? ይወርድባታል፣ ይወጣባታል። ገባችሁ? እንዳትፈርሱ እንዳትንሸራተቱ የሚያደርጋችሁ ኪያችሁን ልካችሁን የምትዘምሩበትን አቅም ለማወቅ የሚረዳ ነው ማለት ነው። እንዴት ነው የሚያውቀው? እንዴት ነው በኪቦርድ ላይ የኔ ድምፅ የሚታወቀው ካላችሁኝ በጣም ቀላል ነው። አሁን የማስረዳችሁ ክሮማቲክ ስኬል የሚባለውን ይሄ ፈረንጆቹ ሰፍተው ወደ አስቀመጡት ነገር ስወስዳችሁ በጣም ሁሉም ነገር ቀላል ይሆንልናል ማለት ነው። እግዚአብሔር ይርዳል። እንግዲህ ይሄ ክሮማቲክ ስኬል የምንለው ሀሁ ገበታ እንደሚባለው የፊደል ገበታ እንደሚባለው ገባችሁ? ህፃናት ከፊት ለፊት ህፃናት ሲያድጉ በየቤታችን የምንሰቅለው ABCD የምንለው አይነት በጣም ቀላል ነገር ነው። በጣም 12 ኪዎች ብቻ ናቸው ያሉት። አስተውሉ፣ 12 ኪዎች ብቻ የምንነካቸው 12 ብቻ ኪዎች ነው ያሉት። 12 ብቻ ድምጾች ማለት ነው። ስለዚህ ሁል ጊዜም እናንተ እንዲገባችሁ እንድትረዱ ብዙሃኑ የዜማ ባለሙያ የሚጠቀመው የሚነሳው ከሲ ስለሆነ ከሲ ተነስተን 12ቱ ምን ምን ናቸው የሚሉትን አብረን እንመለከታለን ማለት ነው። ከሲ የምንነሳ ከሆነ ሁል ጊዜም ተመልሰን የምናርፈው ሲ ላይ ነው። ከሲ እንነሳለን። ሲ ዲ ኢ ኤፍ ጂ ኤ ቢ ስንት ጠራን? 7 ጠራን። ደግመዋለሁ። ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ስንመለስ 7 ጠራን ማለት ነው። እነዚህ 7ቱ ፈረንጆቹ በዋናነት የሚጠቀሟቸው በዲያቶኒክ ስኬል የሚጠቀሟቸው 7ቱ እነዚህ ናቸው። ታዲያ 12 ያልከው ለምንድን ነው ካላችሁ፣ አዎ 7ቱ ነጩ ላይ የሚያርፉ ናቸው። ነጩ ላይ የምንጠቀማቸው ናቸው። 5 ደግሞ ግማሽ ግማሽ ያላቸው ድምጾች አሉ። ከ7ቱ 5ቱ ደግሞ ግማሽ ግማሽ ድምጽ ስላላቸው 12 ይሆናሉ ማለት ነው። እነዚህ ግማሽ ግማሽ ድምጽ ያላቸው ድምጾች እነማን ናቸው ካላችሁኝ፣ አሁን ከዚህ በመቀጠል እጠቅስላችኋለሁ። ከሲ አይደለ የተነሳ ነው። ሲ ግማሽ አለው፣ ሲ ሻርፕ ይባላል። ዲ ግማሽ አለው፣ ዲ ሻርፕ ይባላል። ኢ ግማሽ የለውም። ስለዚህ ወደ ኤፍ እንሻገራለን። ኤፍ ግማሽ አለው፣ ኤፍ ሻርፕ ይባላል። ጂ ግማሽ አለው፣ ጂ ሻርፕ ይባላል።
ኤ ግማሽ አለው፣ ኤ ሻርፕ ይባላል። ቢ ግማሽ የለው። ስለሆነም አምስቱ ግማሽ ግማሽ ድምፅ ያላቸው ድምፆች ሲ፣ ዲ፣ ኤፍ፣ ጂ፣ ኤ ናቸው ማለት ነው። እንግዲህ ሰባቱ ከሲ ጀምረን ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤ፣ ቢ እነዚህ ሰባቱ ዋነኛ ድምፆች ሲሆኑ ሲ ሻርፕ፣ ዲ ሻርፕ፣ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ እነዚህ ደግሞ ግማሽ ግማሽ ድምፆች ናቸው ማለት ነው። ስለሆነም አምስቱንና ሰባቱን ስንደምራቸው 12 ድምፆች አሉ ማለት ነው። ይህ እነርሱ ምዕራባውያን ወይም ደግሞ አውሮፓውያን ሰፍተው የሰጡን ድምፅ ወይም ደግሞ ስልት ነው እንጂ ልክ ነው ማለት እንዳልሆነ ግን ልብ ይሏል። ከሲ እስከ ሲ ሻርፕ ምንም ድምፅ የለም ማለት አይቻልም። ምክንያቱም እኛ እንኳን ክራራችንን ከሲ እስከ ሲ ሻርፕ ብዙ ነው የምናጠብቀው። በዛ መሃል ብዙ ድምፆች አሉ። ድምፅ ነው እሱ፣ ዜማ ነው እሱ። ገባችሁ? የሰው ልጅ እስከ 53 አይነት ድምፆችን የመስማት አቅም አለው። አጠቃላይ 1200 ሄርዝ ስለሆነ ያለው በድምፅ ውስጥ ከአንድ ተነስተን እስከ 1200 ድረስ 1200 ሄርዝ ነው ያለው። ፈረንጆቹ የሰው ልጅ ከዚህ በላይ መስማት የለበትም ብለው በመቶ ከፍለው ገባችሁ? በመቶ ከፍለው 12 ድምፆች አድርገው ሰጥተውናል። እሱ ግን ልክ አይደለም። ለዚህም ነው አርጋኖን የሚባለው የቤተ ክርስቲያን የዜማ ዕቃ እስከ 53 እና እስከ 52 ክር አለው ተብሎ የሚታመነው። እጅግ በጣም ብዙ ክሮች ስላሉት ማለት ነው። ነገር ግን ይሄንን የዜማ አካሄድ የትኛውም ዘማሪ እስካሁን ድረስ ሊጠቀመው ስላልቻለ እስካሁን እኛም ደግሞ እየተጠቀምንበት ያለውና እየሄድንበት ያለው አካሄድ ይሄኛው ስለሆነ ይሄንን በሰፊው ልነግራችሁ እወዳለሁ። ስለዛ በሚቀጥለው ፕሮግራሞች እመጣላችኋለሁ። እንግዲህ ከላይ እንደነገርኳችሁ ክሮማቲክ ስኬል የምንላቸው 12 ድምፆች ያሉት ከሲ ጀምሮ ተመልሶ ሲ እስኪደርስ ድረስ 12 ድምፆች አሉ ማለት ነው። በማስተዋል ስሙኝ። አሁን 12ቱንም ኪዎች ነካላችኋለሁ። ሲ ሻርፕ፣ ዲ ሻርፕ፣ ኢ ግማሽ የለውም፣ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ግማሽ የለውም፣ ሲ ተመልሰን እንመጣለን። ስለዚህ አሁን የጠራናቸው ድምፆች 12 ድምፆች ናቸው ማለት ነው። እንግዲህ ከአንዱ ድምፅ ወደ አንዱ ድምፅ ስንሄድ ግማሽ 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 ድምፅ እንዳለው በማስተዋል ወደ ልባችሁ አኑሩት። ሲ ብለን ሲ ሻርፕ ስንል ከሲ እስከ ሲ ሻርፕ ያለው ግማሽ ድምፅ ነው። ከሲ ሻርፕ እስከ ዲ ያለው ግማሽ ድምፅ ነው። ከዲ እስከ ዲ ሻርፕ ግማሽ ድምፅ፣ ከዲ ሻርፕ እስከ ኢ ግማሽ ድምፅ፣ ከኢ እስከ ኤፍ ግማሽ ድምፅ ነው ያለው። ምክንያቱም ኢ ግማሽ ድምፅ ስለሌለው ያስተዋላችሁ ነው ብዬ አስባለሁ። ደግሞ ግልጽ ስለሆነ ትረዱኛላችሁ ብዬ አምናለሁ። ስለዚህ ብዙ ጊዜ የዜማ ባለሙያዎች ግማሽ ቢወርድ እኮ የሚሉት ወጥቶበታል ማለት ነው፣ ለጉሮሮ ከብዶታል ማለት ነው። ግማሽ ቢወጣ ማለት ድምፁ ላይ ወርዶበት ነበር። አያችሁ፣ ዝቅ እያለ ነበር የሚዘምረው ማለት ነው። ግማሽ ቢወጣ እኮ ይወጣው ነበር። አይ በጣም ወርዶበታል፣ አንድ ሙሉ ውጡ ይባላል። ገባችሁ? አሁን አንድ ሙሉ ውጡ ሲባል ሲ ላይ ከነበረ ያለው አንድ ሰው በትዝታ ሜጀር የሚዘምር ከሆነ ሲ ላይ ከነበረ ያለው ግማሽ ውጣ ሲባል ሲ ሻርፕ ይሆናል ማለት ነው። ሲ ሻርፕ ላይ ቃኝልኝ ይላል። አይ አንድ ሙሉ ይውጣ በጣም ወርዶበታል ይላሉ። ከሲ አንድ ሙሉ ስትወጡ ዲ ነው የሚሆነው። ኧረ በስመ አብ በጣም ወርዶበታል፣ በጣም እኮ ወርዶበት እኮ ነው የሚዘምረው፣ ተመችቷል አልተመቸም፣ ኧረ አንድ ከግማሽ ውጣ ይላሉ። አንድ ከግማሽ ስትወጡ ሲ ላይ ከነበረ ቃኝቶላችሁ የነበረው የዜማ ዕቃ ባለሙያው
ከሲ አንድ ከግማሽ ስትወጡ ዲ ሻርፕ ይሆናል ማለት ነው። ይህ ነገር እንዲገባችሁ አንድ ጊዜ ላጥራላችሁ። ክሮማቲክ ስኬል 12 ድምጾች አሉት ከሲ ተነስቶ እስከ ቢ ድረስ። ስለዚህ 12ቱ ድምጾች ከአንዱ ወደ አንዱ ስንሄድ ግማሽ 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 እየጨመረን ነው የምንሄደው። እንደዚህ በማለት እንቁጠር ከኔ ጋራ። ሲ ሲ ሻርፕ፣ ዲ ዲ ሻርፕ፣ ኢ ኤፍ ኤፍ ሻርፕ፣ ጂ ጂ ሻርፕ፣ ኤ ኤ ሻርፕ፣ ቢ 12 ቆጠርን ማለት ነው። ክሮማቲክ ስኬል ልክ እንደዚህ ካወጣን በኋላ አሁን ከተረዳችሁ እናንተም ካወቃችሁ ከነዚህ ውስጥ ፈረንጆቹ የሚጠቀሙትን ዲያቶኒክ ስኬል እናወጣለን። ቀጥሎ ደግሞ እኛ የምንጠቀመውን ፔንታቶኒክ ስኬል እናወጣለን ማለት ነው። ፈረንጆቹ እንግዲህ የሚጠቀሙት ዲያቶኒክ ስኬል 7 ክሮች እንዳሉት ነግሬያችኋለሁ ከዚህ በፊት። እነርሱም ምንድን ናቸው? ሲ ዲ ኢ ኤፍ ጂ ኤ ቢ 7፣ ዶ ሬ ሚ ፋ ሶል ላ ሲ ዶ። ስማቸው ይሄ አይደለም፣ ግን እነርሱ ይሄንን ነገር ለማጥናት ሲጠቀሙበት ብዙ ጊዜ ይሄንን አካሄድ ስለሚጠቀሙ 7 ክር ነው የሚጠቀሙት ብያችኋለሁ። 4ኛውና 7ኛውን እኛ አንጠቀምም፣ በ5 ክሮች ብቻ እንጠቀማለን። የሚጠቅማችሁ ከሆነ ምናልባትም ለእናንተ አስፈላጊ ከሆኑ ከታያችሁ ዲያቶኒክ ስኬል የሚባሉት እንዴት ናቸው የሚሉትን በሌላ ፕሮግራም ይዤላችሁ እመጣለሁ። በዋናነት እኛ የምንዘምርበት ያዘማመር ስልት፣ ቅኝታችን፣ አካሄዳችን እንዴት ነው የሚለው በፔንታቶኒክ ስኬል ውስጥ ያለ ስለሆነ እሱም ዛሬ በሰፊው አሰዳችኋለሁ። ተከተሉኝ ተወዳጆች። እንዲህ አይነት ፕሮግራም ሲደርሷችሁ ሁልጊዜ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበርቱኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሁልጊዜም ኮሜንት ጻፉ፣ አበርቱኝ፣ ይጠቅማል ላላችሁት ሰው መልእክቱን አድርሱ። አስቀድሜ እንደነገርኳችሁ እኛ ፔንታቶኒክ ስኬል ነው የምንጠቀመው ካልን በእነዚህ በ5 ክሮች ውስጥ የምንዘምራቸው የቅኝት አይነቶች ምን ምን ናቸው የሚለው ደግሞ ቀጣዩ የምናየው ይሆናል። ብዙዎቻችሁ ይህንን ነገር ለማወቅ ትፈልጋላችሁ ብዬ አስባለሁ። እንግዲህ እኛ የምንዘምራቸው ዝማሮች በአጠቃላይ በዋናነት 4 የሚባሉ ቅኝቶች ቢኖሩ ከዛ ደግሞ ከእያንዳንዱ ቅኝት ጀርባ ያሉ ሌሎች ደግሞ ቅኝቶች አሉ። እነርሱን አብረን እናያለን ማለት ነው። በአጠቃላይ 9 አይነት የቅኝት አይነቶች እስካሁን ድረስ በዝማሬዎቻችን እየተጠቀምን ነው። ዋና ዋናዎቹን በመጀመሪያ ላስቀምጥላችሁ። ትዝታ፣ ባቲ፣ አንባሰል፣ አንቺ ሆዬ ለኔ። እደግመዋለሁ። ትዝታ፣ ባቲ፣ አንባሰል፣ አንቺ ሆዬ ለኔ 4ቱ ዋና ዋናዎቹ ቅኝቶች ናቸው። ነገር ግን አንዳንድ ቅኝቶች ላይ 2 ሌሎች ቅኝቶች አሉ። ዘርፍ የሆኑ 2 ቅኝቶች ይኖራሉ። ለምሳሌ ትዝታ ብለን ትዝታ ማይነር አለ፣ ትዝታ ብለን ትዝታ ሰከንድ አለ። 2 አገኝን ማለት ነው። ሌላው ባቲ፣ ዋናው የምንነሳው ባቲ ሊዲያን ነው። ከዛ ግን ባቲ ማይነር የሚባል አለ፣ ባቲ ሜጀር የሚባል አለ። ከዚያ አንባሰል ላይ እንሄዳለን። አምባሰል ማይነር አለው። ከዚያ አንቺ ሆዬን እንጨምራለን። በአጠቃላይ 9 ሆኑ ማለት ነው። ዋናዎቹ ትዝታ፣ ባቲ፣ አምባሰል፣ አንቺ ሆዬ ለኔ የሚጨመሩት ትዝታ ማይነር፣ ትዝታ ሰከንድ፣ ባቲ ማይነር፣ ባቲ ሜጀር እና አምባሰል ማይነር፣ እነዚህ 5ቱ ሲጨመሩ የነበሩት ላይ 9 ይሆናሉ ማለት ነው። በ9 የዜማ አይነቶች ነው እንግዲህ አውደ ምሕረት ላይ ሲዘመር የምትሰሙት።
በካሴት ሲሰራ የምትሰሙት ማለት ነው። አሁን ብዙ ጊዜ የኛ ጥያቄዎቻችን ምንድናቸው? ይሄ ዝማሬ ያሬዳዊ አይደለም እንላለን። ያው እየነገርኳችሁ እንድሄድ ብዬ ነው። አንዳንድ ጊዜ በግልጽ የሚናገሩ ሰዎች አንዳንድ ጊዜ በግልጽ ያለውን ሁነት የሚናገሩ ሰዎች በህዝብ ዘንድ ቅቡልነት ላይኖራቸው ይችላል። ግን እውነታው ይሄ ነው። ከዚህ እውነት መውጣት አይቻልም። አዎ በአጠቃላይ ይሄኛውን ሀገረኛውን ዜማን ተውና ዝማሮቻችን ሙሉ ለሙሉ ያሬዳዊ ይሁን በጣም ደስ ይለኛል። እኔም ለማወቅና ከዚህ በላይ ደግሞ በዛም በቀረኝ ዕድሜ በዛም ደግሞ ለመሄድ ዝግጁ ነኝ። ግን 99.9 የሆነ አካሄድ በኢትዮጵያ ኦርቶዶክስ ተዋሕዶ ዘማሪያን ዘንድ ያለው አካሄድ ይሄ ነው። የሚዘምረው አካሄድ ይሄ ነው እንድታውቁት ብዬ ነው። እና የፊት ሰሞን እንዲያውም ከ12 ዓመት በፊት በግልጽ የዜማ ዕቃ መሳሪያው ምን ላይ ይሁንልህ ሲል ባቲ ላይ አይባልም ነበር። በሚገርም ሁኔታ ምን ላይ ይሁንልህ ሲባል ትዝታ ላይ አድርግልኝ ማለት ነውር ነበረ። እና አስታውሳለሁ አንዳንድ አገልጋዮች እንደውም የምን ባቲ እኛ በባቲ አንጠቀምም ይላሉ። ግን ባቲ ነው መሳሪያው የሚቃኘው። የዜማ ዕቃ ባለሙያው እየቃኘ ያለው ባቲ ነው። ገባችሁ? በመኑ በአምሳለ መኑ የሚለውን የኔን መዝሙር ሄጄ መሳሪያ ጋር ሳስቃኘው ምን ብዬ ነው ማስቃኘው? ምንድን ነው በመኑ በአምሳለ መኑ የሚለውን በመኑ ስለው ምንድን ነው የምለው? አያችሁ፣ ስሙን መጥራት ይታፈር ነበር። እንጠቀመዋለን፣ በባቲ እንዘምራለን፣ በዛ ቅኝት ስሙን መጥራት ነውር ነበረ። ገባችሁ? በአንባሰል እንዘምራለን፣ አምባሰል ብሎ መጥራት ግን ነውር ነበር። አሁን ግን ያው ነገሮቹ መስመር እየያዙም ይሁን ሁሉም ዘማሪ ሁሉም የዜማ ዕቃ ተጫዋች እየሆነ ሲመጣ እውቀቱ እያደገ አይምሮ እየሰፋ ማወቅ እየቻለ ሲመጣ አሁን ነገሮች በግልጽ እንዲህ እየሆኑ መጥተዋል። ምክንያቱም አውደ ምሕረት ላይ ባቲ አይደለም ብለን ብንከራከር እንኳን ስቱዲዮስ ምንድን ነው የምንለው? የስቱዲዮ ባለሙያዎች ምንድን ነው የምንላቸው? ዞሮ ደደደደደ ብለን እንደዚህ ያዝልኝ ያልነው ስሙስ ምንድን ነው? አሁን ደደደደደ ያልነው ምንድን ነው? አያችሁ፣ ዞሮ አልሸሹም ዞር አሉ የሚባለው አባባል እኛው ላይ ይመጣል ማለት ነው። ትዝታ ነው እና መጥራት ፈርተን እየተጠቀምነው ብዙ ዘመን ኖረን ነበር። አሁን ሁሉም ሰው ትዝታ እያለ ትዝታ ማይነር እያለ ትዝታ ሰከንድ እያለ ያለበት ሁኔታ ስላለ ለዛም ነው እኛም ደግሞ በዚህ ደረጃ ሰዎች ደፍረው በስሙ እየጠሩት ዜማውን ከመጡ እኛ ስለምንድን ነው ለህዝባችን ማናስረዳው? እኔ ስለምንድን ነው ለህዝባችን ማላስረዳው? የማውቀውን እውቀትም ማላካፍለው ብዬ ይህንን ፕሮግራም ይዤ የመጣሁት ማለት ነው። እንመለስ። እንግዲህ 9 ናቸው ብያችኋለሁ። ትዝታ ዋናው ነው። ብዙሃኑ አገልጋይ የሚዘምርበት በአጠቃላይ የኢትዮጵያ ዜማ እስኪመስል ድረስ ለጆሮአችን ቅርብ የሆነው ትዝታ ሜጀር ነው። ከዛ በኋላ ትዝታ ማይነር አለ፣ ትዝታ ሰከንድ አለ፣ ባቲ ሊዲያን አለ፣ ማይነር አለ፣ ሜጀር አለ፣ አምባሰል ማይነር እና ሜጀር አለ፣ አንቺ ሆይ ለኔ። ከዚህ በኋላ በሚኖረኝ ፕሮግራም የዜማ ዕቃ ክራር ይዤ እያንዳንዱን ዜማዎች ከዝማሬዎቻቸው ጋርና ስሜታቸውን ለመግለጽ ሞክራለሁ። ሁላችንም የምንዘምራቸው ቅድም እንደነገርኳችሁ እነዚህ 9ኙን የዜማ አይነቶች እንጠቀማለን። በኢትዮጵያ ኦርቶዶክስ የዝማሬ ታሪክ ላይ በጣም ትልቅ የሆነው ዜማ የሚመራው ትዝታ ሜጀር ነው። ትዝታ ሜጀር ከ50% በላይ መዝሙሮቹ በትዝታ ሜጀር ያሉ ናቸው። በጣም ብዙዎቹ ማለት ይቻላል። የትኛውም ዘማሪ ስቱዲዮ ሲገባ 5-6 አካባቢ ትዝታ አድርጎ ነው ከዛ አንድ ባቲ አንድ አምባሰል ምናምን የሚያደርጉት 2 የሚያደርጉ አሁን መጥተዋል። ተገርሜ አንድ አልበም ለመቃኘት ሞክሬ ነበረ። የትኛውም ዘማሪ ያላደረገው የትኛውም ዘማሪ ያልሞከረው አውቃው ይሁን ደግሞ ፈልጋው ይሁን አላውቅም እና ዘማሪ ታቦነሽ አድነው
ክብሬ ነህ የሚለው የመዝሙር አልበሟን ስትሰራ በጣም ተደንቄያለሁ። አንድም ትዝታ ሜጀር የለም እና ሁሉም ዘማሪ ትዝታን በዋናነት አድርጎ 5-6 እያደረገ ከዛ ደግሞ ከባቲም 1-2 ከሰከንድ ከአንቺ ሆዬ ለኔ እያለ ሲያስገባ እሷ ላይ በጣም የቅኝት ሰው ነች። በእርግጥ ረጅም ዓመት በዚህ ቮካል ስትሰራ ራሷን በዚህ ነገር ስታዳብር እንደቆየች አውቃለሁ። ነገር ግን ሰዎች እዛ ጋ እንኳን ለሚሰሩበት ነገር ታምነው በደንብ የሚጠጡትን ነገር ያውቃሉ፣ የሚጠቀሙትን ነገር ያውቃሉ፣ ቮካል ይሰራሉ፣ ዋና ይዋኛሉ፣ ስፖርት ይሰራሉ። ጠብቀውት ይጠቅመናል ላሉት ለዚያ ሙያ በደንብ ይጠቀሙበታል፣ በደንብ ይሰሩበታል። እኛ ጋር ግን በጣም ነው ማዝነው። ቀዝቃዛ ነገር እንደልብ ነው የምንጠቀመው። ምንም አይነት ለጉሮሮ የሚጠቅም ነገር አናደርግም። እንደውም ቀዝቃዛ ነገር ብዙ እናበዛለን፣ እንጠቀማለን። ረጅም ጊዜ መዘመር አንችልም። 20 ደቂቃ ከዘመርን በኋላ ዘጋኝ እንላለን። ከርዕሴ እንዳልወጣ ብዬ ነው። ይሄ ነገር ቢስተካከል ላለሁኝ በሰፊው ምን እንጠቀም የሚለውን ነገር ሐሳብ ይዤ ስመጣ ይዤላችሁ እመጣለሁ። እንግዲህ 9 አይነት የዜማ አይነቶች እንጠቀማለን፣ እንዘምራለን። በእነዚህ በ9 ብዬ ካልኳችሁ ትዝታ ሜጀር ዋናው ነው። ከትዝታ ሜጀር ቀጥሎ አንቺ ሆዬ ለኔ በምንለው የዜማ አይነት የቅኝት አይነት የቀደሙት ዘማሪያን እንደው በጣም ይዘምሩ ነበር። አሁን በጣም እየሸሽነው ያለ ነው፣ ግን ልንደፍረው የሚገባ ልንጠጋው የሚገባ የዜማ አይነት ነው። አንቺ ሆዬ ለኔ ከቀደሙት አምላክ እስራኤል ክበርልኝ በዘላለም ፍቅር የወደድከኝ ይሄ ማለት ነውና ይለመነናል አምላክ አብርሃም ይታደገናል መድኃኔ ዓለም በጣም ብዙ ነበረ። ስም በሁሉ ይሄ በጣም የቆዩት ናቸው። ከዛ በኋላ ምርቴም አንድ ሞክራለች። ከዛ በኋላ ግን አንቺ ሆዬ አልሰማሁባትም። ምክንያት ስላለኝ ነው የምዘምርልሽ ምናምን። ከዛ በኋላ ግን ሰው እየሸሸው መጣ ጭራሽ። በፊት ግን በጣም የሚዘመር የቅኝት አይነት ነበር። ከዚያ ምንድን ነው የመጣው? ባቲ ነው የመጣው። እንግዲህ ባቲ ያው ነበረ እኮ ግን ባቲ በወረብ በምናምን ነው የነበረው። አይኑ ልብሱ ዘመብረቀ በመኑ ይሄ ድሮ የክርስቲያን ይሄ ማህሌተ ገንቦ የምንላቸው ውጭ ላይ የሚዘምሩ ዜማዎች ነበሩና በእነሱ መዝሙር ለመስራትም ተሞክሯል። መጀመሪያ አካባቢ የቀደሙቱ ሳይሆኑ ሁለተኛው ጄኔሬሽን ይሄ አዲስ ሀሳብ ደግሞ አዲስ አይነት ዝማሬ ይዞ ይልማ ሲመጣ እሱ ደግሞ አንዳንድ ባቲ ላይ ደግሞ ሀሳቦችን ይሄ እውነት ስለሆነ ምናምን የሥላሴን መንበር ቅዱሳን ከበውት በባቲ ይዞ መምጣት መጀመር። ከዛ በአምባሰል መዘመር ደግሞ ተጀመረ። አምባሰል ላይ የቀደሙት ዘማሪዎች ብዙ ዘምረዋል፣ በመጠኑ ሆኖ አሁን ግዴታ ሆኗል። አሁን ደስ የሚለው ነገር የትኛውም ዘማሪ እስኪ ከአምባሰል ማለት ጀምሯል። እስኪ ከባቲም እስኪ 2 እስኪ ደግሞ ከትዝታ ሰከንድ ማለት ጀምሯል። በዚህ ሁሉ ውስጥ 4ቱ ቅኝቶች ረጅም ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሪዎች ውስጥ ከፍተኛ ሚና ነበራቸው። ያው እንደ ቅደም ተከተላቸው አውርቻችሁ እና ከዚያ ምን ተጀመረ መሰላችሁ? ይሄ ማይነር የሚባሉትን ደግሞ መዘመር ተጀመረ። ትዝታ ሰከንድ በመዝሙር ላይ አልነበረም በፊት። በጣም የሚገርመው ነው። ሙዚቃው ላይ አለ፣ ዝማሬው ላይ ግን አልነበረም። እና እኔ አስታውሳለሁ ዘማሪ ኢዝራኤል ሚካኤል ነው ጽንፍ የለውም ለምህረትህ ገደብ የለው ቸርነት ብሎ 2002 ዓመተ ምህረት ላይ ይሄ ዝማሬ ወጣ። ለየት አለብን። አንቺ ሆዬ ይመስላል፣ ከአንቺ ሆዬ ደግሞ አይደለም። ገባችሁ? የሆነ የሚነካኩ ክሮች አሉ። በጣም ተመሳሳይ ነው፣ ግን ደግሞ ደስ ይላል። ትዝታ ሰከንድ መጣ። ግን ትዝታ ሰከንድ መጥቶ ብዙ ሰዎች ደግሞ ተቀባበሉት ማለት ነው። ለምርቴም ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ምናምን። ይሄ ዘማሪ ሉሉ ሰገድም ዛሬም አለሽ በልቤ ድንግል ሆይ ስጠራሽ አይጠፋም። ምርቴ ሌላም ዝማሬ አቤቱ ላንተ ለስምህ አለ ምስጋና
ዘማሪ ቴዎድሮስም በጣም አንድ የሚታወቅ ዝማሬ ያለው በትዝታ ሰከንድ በጣም ወዳትና ማከብራት አርቲስት መሰረት መብራቴ እንዲያውም አንዴ ድጋሚ መዝሙሩን ዘምረዋለች። ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው። ይሄ ሰከንድ መጣ ማለት ነው። አሁን 5 አይነት ሆነ ማለት ነው። ከዚያ ምን ሆነ? ባቲ ላይ የሚዘምሩ ሰዎች ቅኝት ላይ ጎበዝ የሆኑ ሰዎች መምጣት ጀመሩ ማለት ነው። እና እኛ ባቲን በዋናነት ይሄ ከባቲ ትዝታ ላይ ስትነሱ 5ኛው ክር ላይ ያለው ያው ባቲ ነው የሚባለው። 5ኛው ክር ላይ ያው ባቲ ነው የሚባለው እና የትዝታ ሜጀሩ 5ኛው ባቲ ማይነር ይባላል። እና ብዙ ጊዜ እሱ ብቻ ነበር የሚዘምረው በባቲ ማይነር እየተዘመረ ተመጣና ኋላ ላይ ትዝታ ማይነር የሚባለው በቤተ ክርስቲያን ሌላ አዲስ ደግሞ አይነት የመዝሙር የዜማ አይነት መጣ ማለት ነው። አስታውሳለሁ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት የሌለችው ዘማሪት ዘርፌ ከበደ ፓራሜራ የሚል ፊልም ነበራት፣ ሰርታ ነበር በራሷ ህይወት ታሪክ የተሰራ እና ያንን ፊልም ያያችሁ ሰዎች ታስታውሱ እንደሆነ እዛ ላይ አንድ ዜማ ነበረ። እግዚአብሔርን ወድጄዋለሁ መድኃኒቴን ወድጄዋለሁ አሜን ተባርኬያለሁ የሚልና ይሄ ዜማው ምንድን ነው? አዲስ ዜማ መጣ። አዲስ ይሄ ሰምተነው የማናውቀው ለጆሮአችን እንግዳ የሆነ ግን እኮ አለ፣ ዜማው እኮ አለ። በነገራችን ላይ አዲስ ዜማ የለም፣ ዘምረንባቸው የማናውቃቸው ዜማዎች ማለት ነው። በዚህ እንድትረዱኝ ይፈልጋለሁ። እና ይሄ መጣ። ከዚያ በኋላ ትዝታው ሳሙኤል በማንም የማልቀይርህ የሚል መዝሙር አወጣ። አለው ነገር የሚለው የዝማሬ አልበም ላይ ማለት ነው። ከዚያ ትዝታ ማይነር ሰው መፈለግ ጀመረ። እኔ አስታውሳለሁ 2004 ላይ ትዝታ ማይነር መስራት ፈልጋለሁ ብዬ ትዝታ ማይነር ለመስራት ፈለኩኝ ማለት ነው። እና ታስታውሳላችሁ አታድክመኝ ጠላቴ የጸና ነው እምነቴ የሚል የመዝሙር አልበም ነበረኝ። እዛ ላይ አንድ ትዝታ ማይነር ራሴ ዘመርኩኝ። የእውነትን መንገድ እንናገራለን ያየነውን የሚል በጣም ደስ የሚል ዝማሬ ሰራው ማለት ነው። እና ትዝታ ማይነር ከዛሬ 15-20 ዓመት በፊት አልነበረም፣ አልተዘመረም። የዛሬ 20 ዓመት ትዝታ ማይነር የዘመረ ዘማሪ አታገኙልኝም። የዛሬ 20 ዓመት ትዝታ ሰከንድ የዘመረ ዘማሪ አታገኙልኝም። አያችሁ፣ እነዚህ ዜማዎች እድሜያቸው በጣም በቅርብ ጊዜ የመጡ በቅርብ ጊዜ የተዘመሩ መዝሙሮች ናቸው። ከዛ በኋላ ግን ትዝታ ማይነር በጣም ብዙ ዘማሪ ዘመረ። ዘማሪ ቴዎድሮስ ዮሴፍ ያለሽ ልዩ ጸጋ ያለሽ ልዩ ክብር የሚል አለው። እንትናም ዘማሪ አቤል መኮንን ኪዳነ ምሕረት አያችሁ እየበዛ መጣ። እነ ገብረ ዮሐንስ እነ ነብዩ ሌሎቹም እነ ሳምሶን በጣም ያልዘመረ ዘማሪ የለም። አሁን ሁሉም ዘማሪ በዝማሪዎቻቸው ላይ አንድ ትዝታ ማይነር የማስገባት ልምድ እያደረጉ ነው። ሌላው ባቲ ላይ ደግሞ ስንመጣ ባቲ ማይነር ብቻ ነበር የሚዘመረው። ከዛ በኋላ ግን ምን ጀመሩ? ትዝታ ማይነር ሲመጣ ትዝታ ማይነር ስታረጉት ክሩን ቅድም ትዝታ ሜጀር አድርጋችሁ 5ኛው ክር ባቲ ማይነር እንደሆነ ሁሉ አሁን ደግሞ ትዝታ ማይነር አድርጋችሁ 5ኛው ክር ባቲ ሊዲያን ሆነ። ሌላ ከዚህ በፊት ያልሰማ ነው ሆነ ማለት ነው። እና በባቲ ሊዲያን ደግሞ መስራት ጀመሩ። ይሄ ማርማራለው ከንፈሬ ማርያም እላለሁ ዛሬ አያችሁ፣ ይሄ ማለት ነው። ትዝታ ማይነር ቅድም ያልካችሁ ምንድነው? ማራናታ ናለኝ ጌታ ምስጋና በሰማይ በምድር። ይኸው ባቲ ሊዲያን ነው። ሌሎች ገብርኤል በሰማይ ኤልሳቤጥ በምድር ይሄ ላይሆን ይችላል መዝሙሩ ባቲ ሊዲያን ላይሆን ይችላል። ግን አሁን እያልኩት ያለው ግን
በባቲ ሊዲያን ቅኝት ውስጥ ነው ያለሁት ማለት ነው። ማርማራለው ከንፈሬ ማርያም እላለው ዛሬ ላላላላላላ ባቲ ሊዲያን ላላላላላላ ስትሉ ደግሞ ሁለተኛው ክር ከባቲ ተነስታችሁ ከሊዲያን ተነስታችሁ ሁለተኛው ክር ትዝታ ማይነር ይሆናል ማለት ነው። አዳዲስ ነገሮች እየተፈጠሩ መምጣት ጀመሩ። ሌላ እሱ ብቻ አይደለም። ከዛ ደግሞ እዛው ባቲ ላይ ደግሞ ባቲ ሜጀር በጣም የሚገርም እንዲያውም እኔ አንድ ዝማሬ አለኝ በባቲ ሜጀር ስምህ ይጣፍጣል ሲጠሩት። እነዚህም በሙሉ ክራር እየነካው እያንዳንዱን እየቃኘው ከምን ወደ ምን ነው የሚካሄደው የሚለው በሙሉ በቀጣዩ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ሌላው ምንድነው አምባሰል ላይ አምባሰል ብቻ ይሄ ፊቭዝ ላይ ያለውን ክር በመጠቀም አምስተኛ ክር ያው እኛ የምንለው አምስተኛ ክር ሆኖ አይደለም አራተኛ ክር እኛ እያልን ብንጠራው ደስ ይለኛል። ያው እነሱ ፊቭዝ የሚሉት ምንድነው ሰባት ክር ስለሚጠቀሙ ሲዘምሩ ፊቭዝ ይሉታል። እኛ ግን አምስት ክር ስለሆነ የምንጠቀመው ፊቭዝ የሚለውን ስም አንጠቀምም። ስለዚህ ምንድነው የምንለው መሰላችሁ አምባሰል ሜጀር እንለውና በማይነር ሲሆን ደግሞ አምባሰል ማይነር እንለዋለን። የሆነ ሆኖ በቀደሙት ዘመናት አምባሰል ብቻውን ይዘመር ነበር። ወገር ሲመታ የማይበሉ ይሄው ሜጀሩ ነው ያያችሁ። ከዛ ግን ምን ሆነ ትዝታ ይሄ ክሩ ሲነካ ቀደም እንዳልኳችሁ ትዝታ ማይነር እንትን ስንል አምባሰል ማይነር መጣ እና አምባሰል ማይነር ላይም ደግሞ አዳዲስ መዝሙሮች መውጣት ጀመሩ። ከዳን እስከ ቤርሳቤህ ዛሬ ሞልቷል ቸርነት ነው ያደረሰን እስከ ዛሬ አሉ የቆዩት አንቺን ያዘ ሰው ምን ይጎድልበታል እንዲህ አዳዲስ ከዛ አምባሰል ማይነር መጣ። አሁን አምባሰል ብለን አናሲዝም። አምባሰል ሜጀር አለ፣ አምባሰል ማይነር አለ። እየበዙ መጡና በአጠቃላይ 9 ደረሱ ማለት ነው። እና ዜማዎቻችን በጣም እየሰፉ ለአገልግሎትም የሚመች እንደሆኑ መጥተዋል። ስለዚህ እኛ ሁል ጊዜ እንዲህ አይነት ነገሮች ሲመጡ በተለይ ዜማ የምናውቅ ሰዎች፣ ዜማን የምንረዳ ሰዎች፣ የምንዘምር፣ ዜማ የምንሰራ፣ ግጥም የምንጽፍ፣ በሰንበት ትምህርት ቤት አገልግሎት የምናገለግል ወንድሞች ይህን ነገር መረዳት በጣም አለብን። ከዚህ ቀጥሎ የትኛውን ልዘምር? ይሄ ቅድም ያልኳቸውን የዜማ አይነቶች ናቸው አይደለ? ከዛ ደግሞ አሉ ይሄኛው ፈጣን ነው፣ ይሄኛው ስሎ ነው፣ ይሄኛው የደረት ነው፣ እሱ ደግሞ ሜጀር ይባላል። እንዴት ነው ይሄንን ማወቅ ያለብን? ምንም አይቀረኝም፣ የማውቀውን ነገር አካፍላችኋለሁ። ምክንያቱም ብዙ ዝማሬ መሰራት አለበት። ስለ መዝሙር ህዝቡ በቂ እውቀት ሊኖረው ይገባል። ብዙ ድምፃውያን ወደ ሙዚቃው እየገቡብን ነው። እነሱን መታደግ፣ እነሱን መቤዠት አለብን። ለቤተክርስቲያን ጥቅም እንዲሆኑ ጥሩ ዜማዎች፣ ጥሩ ዝማሮች እየተሰሩ ለህዝብ እንዲደርሱ በእነሱ አማካኝነት ማድረግ አለብን። እኛም ደግሞ የምናውቀውን ማካፈል አለብን እላለሁኝ። ይህ ክፍል አንዱ መርሃ ግብሬ ነው። ቀጣይ ደግሞ ክፍል 2 ደግሞ እነዚህ ሜጀሮች እያንዳንዱ ፔንታቶኒክ ላይ ያሉትን ክሮማቲክ ስኬሎችን እንዴት ነው የምንጠቀማቸው የሚሉትን የ9ኙንም አሳያችኋለሁ ማለት ነው። ክራር እያስኩኝ ከረዘመ እያሳጠርን በ2 ክፍል እናደርገዋለን። ስለነበረን ጊዜ የእግዚአብሔር የአምላካችን ስሙ ለዘላለም የተመሰገነ ይሁን። ይህ ሚዲያ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ መልእክቴን ለብዙ ወዳጆች አድርሱ። ስለሰማችሁኝ፣ ጊዜያችሁን ስለሰጣችሁኝ፣ ከኔ ጋር ስለነበራችሁ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። በቀጣይ ፕሮግራም እንገናኝ። ሻሎም